እንግዲህ በዛሬው ዘገባችን ከተዳሰሱ ርዕሰ ጉዳዮች መካከል የምንከማን ምልከታን መሰረት አድርገን ሐሳብ ልንሰጥበት የመረጥነው ርዕሰ ጉዳይ ኢትዮጵያ ከፍተኛ የገቢ ግብር በመጣል ሶስተኛ ደረጃ ላይ ተቀምጣለች የሚለው መረጃ ነው። እንግዲህ በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያዎችን ተከትሎ ኢትዮጵያም በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ላይ የደሞዝ ግብር በመጣል ረገድ ከፍተኛ ግብር ከሚጣልባቸው የአፍሪካ ሀገራት መካከል በሶስተኛ ደረጃ ተቀምጣለች። እንግዲህ እንደ አንድ ሀገር ለኢኮኖሚው የሚያስፈልገውን ገቢ ለመሰብሰብ በተለያየ መልኩ የተለያዩ የፋይናንስ ስርዓቶችን ተከትሎ ገቢ እንደሚሰበሰብ ይታወቃል። እንግዲህ በሀገራችን ተጨባጭ ሁኔታ ግን ከፍተኛው የመንግስት ገቢ የሚሰበሰበው ከዚህ ደሞዝተኛ ከሆነው ተቀጣሪ የህብረተሰብ ክፍል ነው። እንግዲህ ይሄ የደሞዝተኛ የማህበረሰብ ክፍል በምንም መልኩ ገቢውን ሊሰውርበት የሚችልበት እድል የለውም። በህጋዊነት በታማኝነት ለመንግስት ግብር በመክፈል የሚታወቅ ነው። ስለዚህ ይህንን ከፍተኛ ግብር ከፋይ የሆነውን የህብረተሰብ ክፍል ደግሞ በጣም ጫና ውስጥ ሊከት በሚችል መልኩ የገቢ ግብር ጣራው ከፍተኛ እንደሆነ ይታወቃል። እንግዲህ ከፍተኛው የግብር ጣራ 35% የሚጀምረው ከ10 ሺህ ብር ደሞዝ ጀምሮ እንደሆነ ይታወቃልና ይሄ ማለት እንግዲህ አንድ ደሞዝተኛ በወር ሰርቶ ከሚያገኘው ገንዘብ ላይ ለመንግስት የሚከፍለው ግብር ሁኔታው እንዲሆን ያደርገዋል ማለት ነው። እንግዲህ እዚህ ላይ የገቢ ግብሩ 35% ብቻ መሆኑ ሳይሆን ከዛ ጋር ተያይዞ ደግሞ ቫት አለ፣ የሰራተኛ የጡረታ መዋጮ አለ። እነዚህ ነገሮች ሲጨመሩበት የደሞዙን እኩሌታ ለመንግስት ሰጥቶ ወደ ቤት የሚገባበት ሁኔታ ነው ያለው። እንግዲህ ከቀረችው ከዛች 50 እና 49% ደሞዙ የምትደርሰውን ነው እንግዲህ ለሌሎች ወጪዎቹ አብቃቅቶ እንዲጠቀም የሚጠበቅበት። ይሄም ደግሞ በከፍተኛ ሁኔታ የደሞዝተኛውን ኑሮ እያከበደ ያለ እንደሆነ በተለያየ መረጃ በተለያየ መልኩ ሲገለጽ መቆየቱ ይታወቃልና ይሄ እንግዲህ የቀጠናውን የቅጥር ገቢ ወይም ደግሞ ይሄ ገቢ ግብር ተመንን ያነጻጸረ ጥናት ይፋ ሆኗል። እንግዲህ የገቢዎች ሚኒስቴር ከፍተኛ የግብር ተመን 35% እንዲሆን መወሰኑ ይታወቃል። እንግዲህ ይሄም 40% የግብር ተመን ከምታስከፍለው ኡጋንዳ ቀጥሎ 35% የመጨረሻ የግብር ተመን ካላት ተጨማሪ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያ በሶስተኛ ደረጃ ተቀምጣለች። እንግዲህ እነዚህ ከፍተኛ ግብር ለምሳሌ ተመሳሳይ የደሞዝ ግብር ታክስ ጥላለች 35% ተብሎ የተቀመጠችው ኬንያን ብንመለከት የ35% ታክስ የሚጀምረው በጣም ከፍተኛ ደሞዝ የሚያገኙ ደሞዝተኞች ላይ ነው። በእኛ ሀገር ነባራዊ ሁኔታ ግን ከ10 ሺህ ብር ጀምሮ 35% ይጀምራል። ይሄ ማለት እንግዲህ በከፍተኛ ደረጃ ሰፊውን የደሞዝተኛ የህብረተሰብ ክፍል ጫና ውስጥ እየጣለ እንደሆነ ነው የሚያመላክተው። እንግዲህ በዚህ መረጃ መሰረትም እንግዲህ አብዛኛው መካከለኛ ገቢ ተብሎ የሚጠቀሰው እንግዲህ የስራ ኃላፊዎች ወይም ደግሞ በተለያዩ የትምህርት ደረጃዎች ተምረውና ተመርቀው ወደ ስራ የገቡ አብዛኛው ደሞዝተኛ እንግዲህ እዚህ 10 ሺህ የሚለው ላይ አሁን ባለው የሀገራችን የገንዘብ የመግዛት አቅም መዳከም ጋር ተያይዞ 10 ሺህ ብር መካከለኛ የሚባል የደሞዝ እርከን ነው። እንግዲህ ከመካከለኛም የወረደ አድርገን ልንወስደው እንችላለን። ስለዚህ በዚህ በ10 ሺህ ብር ጀምሮ እንግዲህ ወደ 35% የገቢ ግብር ታክስ መጣሉ በህብረተሰቡ ላይ ወይም በደሞዝተኛው ላይ የሚያስከትለው ጫና የጎላ መሆኑን የሚያመላክት ነው። ይሄ እንግዲህ ትኩረት ተሰጥቶ ሊሰራበት እንደሚገባ በተለያየ መልኩ ሲነሳ ቆይቷል። የሰራተኞች ኮንፌዴሬሽንም ይሄንን አስመልክቶ በተከታታይ ብዙ ጥያቄዎች ሲያነሳ ነበረ። ዝቅተኛ የደሞዝ ወለል እንዲጣል ከሚያደርገው ጥያቄ ጋር ጎን ለጎን የደሞዝ ገቢ ግብር ታክሱም አብሮ እንዲስተካከል የተለያዩ ጥያቄዎች ሲነሳ ነበርና ይሄ የ35% የገቢ ግብር ታክስ ከ10 ሺህ ብር ሳይሆን ከፍ ብሎ መጀመር አለበት በሚል ብዙ ሙግት ሲደረግበት ነበር። ነገር ግን ብዙ ተቀባይነት አላገኘም። አሁንም በስራ ላይ ያለው ይሄ ነው። እንግዲህ የጎረቤት ሀገራት ከሆኑት እንደ ታንዛኒያና ሩዋንዳ የከፍተኛ ግብር ተመናቸው በ30% የተወሰኑ ሲሆኑ ደቡብ ሱዳን ደግሞ በ15% ዝቅተኛ ታክስ በቀጠናው በመጣል የመጨረሻ ደረጃው ላይ ነው የምትገኘው። እንግዲህ እነዚህን ስንመለከት የሀገራችን የገቢ ግብር ታክስ ከፍተኛ መሆኑን የተለያዩ መረጃዎችም እንዲሁ በተጨባጭ ደግሞ እያንዳንዱ ደሞዝተኛም በየዕለት ተዕለት ህይወቱ የሚተገብረውና የሚመለከተው በመሆኑ የሚታይ ነው። ስለዚህ ይሄንን ማስተካከል በሚያስችል መልኩ ዘላቂ የሆነ መፍትሄ ቢሰጠው አሁን እኛም እንደ
ምንከማን ትኩረት ሰጥተን የምናነሳው ጉዳይ ነው። ምክንያቱም ደሞዝተኛው የህብረተሰብ ክፍል ከሚያገኛት ከዛች አነስተኛ ደሞዙ ግብሩን ከፍሎ የጡረታ መዋጮውን ኮንትሪቢዩት አድርጎ በመጥቀረው እንደገና እሷም ደግሞ አሁን ላይ ባለው ነባራዊ ሁኔታ ደሞዝ በባንክ ይወጣል። ከባንክ ሄዶ ደግሞ ገንዘቡን በሚያወጣበት ጊዜ የአገልግሎት ብለው ደግሞ ባንኮቹ ይቆርጡበታል። ከዛ በኋላ ደግሞ ያንን ገንዘብ ተቀብሎ እንደገና ወደ ገበያ ሄዶ ደግሞ ግብይት በሚፈጽምበት ጊዜ በሚገዛቸው ያንዳንዱ ነገሮች ላይ ደግሞ ቫት እንደገና ተጨማሪ ሆኖ ቫት ይከፍላል። ስለዚህ ተደራራቢ የሆኑ ታክሶች የሚያገኙት በመሆኑ ደሞዙ በቅቶት ኑሮውን በሚገባው መልኩ ለመምራት የማይቻልበት ሁኔታ ላይ የተደረሰበት ጫና ስላለ ይህን ሊቀርፍ በሚችል መልኩ አሁንም መንግስት ትኩረት ሰጥቶ እንዲሰራበት እንደምንከማን እኛም ምክረ ሐሳብ ከመስጠት አንጻር በሚል ይህንን ዘገባ በመልከታችን በዚህ መልኩ ልንመለከተው ወደናል። እናንተ የተወደዳችሁ አድማጮቻችን እስከዚህ ጋር ተያይዞ ምን ሐሳብ አስተያየት አላችሁ? እንደተለመደው በስልክ መስመራችን 0978 11 1281 ላይ አለያም ደግሞ በምንከማን የቴሌግራም የፌስቡክ እና ቲክቶክ ገጾቻችን ላይ ገብታችሁ ይሄው ዝግጅት እየቀረበ ባለበት ሰዓት ሐሳባችሁን በኮሜንት ልታደርሱን ትችላላችሁ።